ያለው ትውልድ እናንተ ውስጥ የሌለው ማለት ነው። አንድ ምሁር ተብሎ የእናንተ ምሁር የአማራ ምሁር ታዎ እኛ ከኢትዮጵያ ብሔር ብሔረሰብ ጋር ችግር የለብንም። የአማራ ጥያቄ ምንድን ነው? እንዲህ ነው ጥያቄያችን ብሎ እንኳን ጥያቄ የሚያቀርብ አንድ የአማራ ምሁር የለም። አንድ ተነስቶ አማራ ምንድን ነው የሚያውቀው? ደደብ ነዋ። ከነ ትውልዳችሁ ደደቦች ናችሁ እናንተ። ከነ ዘረማን ዘራችሁ ደደቦች ናችሁ እናንተ። ተነስታችሁ የስንቱ ብሔር ክልል የኛ ነው ከማለት ነው። አደውሉብኝ እዚህ እናንተ ራሱ የነዚህ ዘር ናችሁ። የኔ ዋትሳፕ ላይ የምደውሉት ማለት ነው። ዲቃላ ሁላ ተግባባን። ዳር ድንበሩን የሚያውቅ የአማራ ምሁር የለም። ይሄ አሁን የመጣው ጭንቅላቱ ዶማ የሆነውን ትውልድ የሚያስተምር አንድ ምሁር የላቸውም የሚከተሉት። ተነስቶ አብይ ወደ ነዳቸውበት መነዳት ሞዴሬተር ስራይን ካሳ ወርቄ ሲቱ ሞዴሬተር አቀበ ኮሜንቲን ጩፍን ፕሊዝ ነማሚዩትን ጎዲን ፕሊዝ አባንፌ አረብ ሱዲ ሶፍራ ተግባባን። እናንተን የሚመራችሁ ምሁር የላችሁ። የእናንተ ምሁር የተባለው እንኳን ምሳሌ ውሰድ። ኢትዮጵያ ውስጥ ካሉት ምሁራኖች ከሚታገሉት ለህዝብ ከሚታገሉት ምሁራኖች እውቅና መብትና ግዴታ ዳር ድንበር ማወቅ አለበት። የእናንተ ምሁር አይደለ ተነስቶ ደብረ ዘይተኛ ነው ይላል። ብሾፍቱ ስለተባለ ብቻ እኮ ነው። አዳማ ስለተባለ ብቻ ናዝሬተኛ ነው ይልሃል። ወለጋ የአማራ ነው፣ አማራ አንብቧል ይልሃል። ወለጋ በየትኛው ታሪክ ነው የአማራ የሆነችው? ዱሮ እኮ የምትሰፍሩበት እኔ ለምንድን ነው ወደኋላ ሄዳችሁ አሁን ላይ ያላችሁ ትውልዶች ዶንቆሮ የምትሆኑት? ለምንድን ነው ወደኋላ ሄዳችሁ ለምን ታሪክ አታነቡ? ጎግል ላይ ቁጭ ብሎላችኋል እኮ አንብቦ ሊደረስበት ይቻላል፣ ሄዶ ማየት ይቻላል። ያንን ግዴታ ሰው ሊያስረዳኝ አይገባም። እኔ ዱሮ ያለውን ታሪክ ሄጄ ያለው ምን ሀቅ አለኝ? ምን ያህል ጀግና ነበረኝ? የኦሮሞ ህዝብ ኢትዮጵያ ለምትባል አገር ምን ሰራ? አጥንቱን ከስክሶበት ኢትዮጵያ የምትባል ሀገር ለዚህ አድርሷል። ዳር ድንበሯ እንዲህ ቢቆፈር የኦሮሞ ልጆች አጥንት ነው የሚወጣው። ዱሮ ታገን ትላላችሁ። የት እንዴት? አሁን ላይም ትግል ተብሎ ሰው መግደል፣ እናትን የሰባና የሰባና ዓመት እናትን መድፈር፣ ቤቷን ማቃጠል፣ ይሄ ነው የእናንተ ትግል። ፋኖ ተብሎ ማለት ነው። ፋኖ ለኢትዮጵያ ነው የሚታገለው ይለኛል ደግሞ እየመጣ አያፍርም እኮ ይሄም ወራዳ ጭንቅላት የሌለው ማለት ነው። ፋኖ ለኢትዮጵያ ነው የሚታገለው። ለኢትዮጵያማ የኢትዮጵያ መከላከያ ሰራዊት አለ። ለኢትዮጵያ ሂድና እንዳንተ አይነት ያለው ሰገጤ ገገማ ምንም የማያውቀውን አታል ማለት ነው። ለኢትዮጵያማ የሚታገል የኢትዮጵያ መከላከያ ሰራዊት አለ። ተግባባን። እዛ ውስጥ እየተዋደቀ ያለው አማራ ነው ይላል። አማራማ እንደ ውሻ ፋኖ የሚባል አንድ ከበደ መኮንን የሚባል አሜሪካ አለ። ኦኬ ግሩፕ አለው ቴሌግራም ላይ። ቤተክርስቲያን ነው የምንሰራው፣ አዛውንት ነው የምንሰራው፣ አዛውንት ነው የምናሳክመው እያለ ብር ይለቃቅማል። ፋኖ ያስታጥቃል። ለምን እንደሚታገል አያውቅም። የእናንተ ፋኖ ያቺ 3 ሀገር ያለችውን ጎንደርና ጎጃም ባርዳርንም አያውቅም። 3 ሀገር ነው ያለቻችሁ። 3 ፍሬ ሀገር አለቻችሁ እናንተ። 3 ፍሬ ሀገር አለቻቸው። እሷንም አያውቅም። ኦሮሚያ ክልል እየሄደ ሌላ ክልል እየሄደ ታዳጊ ሕፃን እናት አባትን ቤታቸውን ያቃጥላል፣ እነሱን ያፈናቅላል። ኦኬ ገሎ እያቃጠለ ሬሳውን ፎቶ ይነሳል። ማነው ይሄ? ይሄ አማራ የሚባል ማህበረሰብ ነው። እንግዲህ አማራ የዋህ ህዝብ ነው፣ አቃፊ ነው፣ ፍቅር ነው ይለዋል እዚህ ጋር ሲሰብኩ ማለት ነው። የሰውን ስጋ የሚበላው ማህበረሰብ ማለት ነው። የአማራ ህዝብ የሚባለው አማራ የሚባሉ እናንተ ናችሁ። አማራ ነን ያላችሁ አማራ የምትባሉ ይሄ ፋኖ የሚባል ቅሌታ ወታችሁ ካላወገዛችሁ ገና ከኢትዮጵያ ብሔር ብሔረሰብ ውጭ ነው የምትሆኑት። ያቺ 3 ፍሬ ያለቻችሁ ሀገር ውስጥ እዛ ገብታችሁ አራችሁን የምታሩበት ቦታ እንኳን የሌላችሁ ህዝቦች እዛ ውስጥ ትጨፈለቃላችሁ ማለት ነው። ትጨፈለቃላችሁ።
ናችሁ እዛ ውስጥ። ኦኬ የእናንተ ፋኖ ትግራይ ክልል ገብቶ ጁንታን እናጠፋለን የሚል የወያኔ አመራሮችን ሳያገኝ እኮ ትግራይ ውስጥ ታዳጊ ህፃናቶችን ስለምን የደብረ ጽዮንን ስም የማያውቁት ኦኬ ሲደፍር የነበረው ነው የእናንተ ፋኖ የአብይ አሽከሬ ወደ ላከበት የሚልክ እሱም አመራሩ የእናንተ ፋኖ ታጋይ ከሆነ ዘመነ ጣሴ የሚባል አንድ ስሙን መጻፍ የማይችል ፋኖን እመራለሁ የሚል ይሄው ቅልንጦ ገብቷል። የእናንተ ፋኖ ወኔ ካለው እውነት ዳም ድርበሩን አውቆ የሚታገል ለህዝቡ ከሆነ ለምን ለዘመነ ካሴ ፍትህ አልጠየቀም? ለምን ድምፅ አልሆነም? ለምን አልሆነም? አያውቅም። የለም ፋኖ ሆዱ ሙላ። ዳቦ ግዛለት ሄዶ ነፍስ ይገላል። ከብት በሆዳችሁ ሰውን ነፍስ የምታጠፉ ናቸው እናንተ። በሆዳችሁ ሴት ልጅን ከአህያ ጋር የሚተኛ እንዲህ ሴት ልጅን አይደፍርም። ታዲያ ሴቶቻቸው እንደሆነ ሸርሙጣ ናቸው። መንገድ ላይ ቆሞ እምሳቸውን ይሽጡ። ተግባባል። ታሪኩ እንደዛ ነው። እኔ ጋለዋ ግን ዳር ድንበሬን የማቅ መፍትና ግዴታዬን የማቅ ለተራቦ የማካፍል ለበረደው የምሰጥ ገባ። ሰፋሪ ሲመጣ በደናው ዘመን የዛሬን አያርገውና ሰፋሪ ሲመጣ በደናው ዘመን አስፍረናል። ክብረ ብሶች እናንተ የበላችሁበት ወጭት ረጋጮች ናችሁ። ብታውቁ ለኦሮሞ ህዝብ ምስጋና ነበረ የምታስገቡት። ላሊበላ ሁላ ላሊበሎች ናችሁ እናንተ። ውጭ ወታችሁ እንኳን የማትለወጡት ከእጅ ቁምጥና ወደ ጭንቅላት ቁምጥና ነው የተሸጋገራችሁት። ተግባባን። ደደቦች እምነትና ፖለቲካ ለይቶ የማያውቅ ደደብ ማህበረሰብ እዚህ ሚዲያ ላይ ያለው እዛ ሀገር ቤት ያለው አንድ አክቲቪስቱም ሙር ፖለቲከኛ ተብሎ ትልቅ የሰባ ምናምን አዛወንት ምራቅ ካፉ እየተረጫ ወለጋዩ አማራ ነው ይላል። እንዴት ነው የአማራ የሆነው? ታሪክ አምጣልኝ። የለም ታሪክ አምጣልኝ አስረዳኝ። የለም ኬት ያንጣለን። እንዲሁ የነፍጥ ስርዓት እያቀነቀናችሁት ዛሬ ላይ ኦሮሞ መሞቱን አትየው። እንዲሁ የነፍጥ ስርዓት እያቀነቀናችሁት ዞራችሁ ለብሔር ብሔረሰብ እንዲሁ ለኦሮሞ ህዝብ የምትቆፍሩት ጉድጓድ እናንተ ናቸው። እንዲሁ የምትጠረቀሙበት ለማየት ያብቃችሁ። አሁን እንደ በፊቱ እንመለሳለን። ቄሮ እንደ አዲስ ይደራጃል። ተግባባል። በኦነግ በኩልም ዙሬና አብይ ራሱ ኦነግ ነው ስትመጣ ማለት ነው። አይገርምም? እንደዛ ነው። የእናንተ ፋኖ የምልከው የት ማንኛውም ብሔር ብሔረሰብ ነው። ማንኛውም ብሔር ብሔረሰብ ነው። ዛሬ ደብረ ጽዮን የሆነ 50 ሺህ ብር እንደው ዝም ብሎ ወጠፍ ቢያደርግበት አማራን የተባለውን ክልል ከምድረ ገጽ የሚያጠፋ ፋኖ ነው ያለው። በብርና በሆድ ብቻ ነው የሚያምነው። አጅረው ብቻ ሙላለት ከእርሱም ብትለት ዳር ድንበር የሀገር ሉዓላዊነት የለም። ከእርሱም ብቻ ሙላለት፣ ሆዱም ሙላለት። ለሆድ የሚኖር ማህበረሰብ፣ ታሪኩን የማይጠብቅ ማህበረሰብ ይሄው እነዚህ ነው ያየሁት በዚህ ትውልዴ ማለት ነው። በዚህ እድሜ ምን እኔ የዱሮ ታሪክ አመጣችሁልኝ አላመጣችሁልኝ ምን ያደርግልኛል? እኔ በአይኔ እያየው ነው የሰውን ልጅ ሬሳ የሚያቃጥል። ከዚህ በፊት እኮ ሳምቲንግ አመት ይሆናል ወለጋ ላይ እኮ ሰው ገላችሁ፣ ሚሊሻ የተባላችሁ ሰው ገላችሁ የሰውን ስጋ ስትበሉ እኮ የታያችሁ ትውልድ ናችሁ። ከእናንተ ጋር እንዴት ይኖራል? እንዴት ነው የሚኖረው ከእናንተ ጋር? እንዴት ነው ብሔር ብሔረሰብ ከእናንተ ጋር የሚኖር? እናንተንስ የሚጠጋ አለ? ውሻ ካልሆነ በስተቀር እንደናንተ አጥር ስር ተኝቶ ሰውን የሚበላ ማህበረሰብ ካልሆነ እንደናንተ ሰውን የሚጠጋ እናንተን የሚጠጋ አለ ወይ ነው መብትና ግዴታውን የማያውቀው። ሀሁ እኮ አላላችሁም። ድሮ አርገ 6 ዓመት ሲሆነ 5 ዓመት ሲሆነ ቤተሰቦች አንድ እርሳስ አንድ ደብተር አስዞ ወደ ትምህርት ቤት ትላካለ ሀሁ እንድትል ማለት ነው። እናንተ ቤት ትቀመጣላችሁ። 14 ዓመት ሲሞላችሁ ወደ ሹርሙጥና ትሰማራላችሁ። እንዴት ዳም ድንበራችሁን ታውቃላችሁ? እንዴት መብትና ግዴታውን ይወቅ የእናንተ ህዝብ፣ የእናንተ ሴት፣ የእናንተ ሙር አለ እንላለን። አሁን ኢትዮጵያ ውስጥ አይደለ የእናንተ ሙር የአማራ ሙራን ነው የሚለው ሄዶ ወለጋ የእነሱ እንደሆነች በመጽሐፍ ቅዱስ የሚያውቁ ሙር ነው።
ቢሾፍቱ ደብረ ዘይት የነሱ እንደሆነች በመጽሐፍ ቅዱስ የሚያውቅ ሙር ነው የነሱ ሙር ህዝብ ወይም አንዱ ነው ለመኖር ከዚህ በኋላ ለመለመን ስለ ገብርኤል ስለ መባረክሹ ስለምን ለመለመን አብሮ አያምርብንም አይደለም አብሮ ለመኖር ማለት ነው።